ሰላም እንዴት ናችሁ? እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ቪዲዮውን ከመጀመራችሁ በፊት ሁላችሁም ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ። እንግዲህ ከተምብኔሉ እንዳያችሁት ምንድነው የምታደርጉ? መጀመሪያ ላይቭ ስትገቡ ማለት ነው። ላይቭ ስትገቡ ማለት ወደ ፕላትፎርሙ እንደመጣችሁ ላይቭ ለመግባት ስትፈልጉ ያው አብዛኞቻችሁ ታስክን እንደዚህ ተጭናችሁ ይሄን ታስኩነን ማለት ነው። እዚህ ላይ ጎ ሚል ይመጣል። ቱዴይ ላይቭ ታስክ እስከታች እስከ ቱዴይ ላይቭ ታስክ በዚህ ውስጥ ያሉትን አንዱን የፈለጋችሁትን ተጭናችሁ ነው የምትሄዱት። ያው ዞሮ ለ3 ሰዓት ከዛ ሄዳችሁ እንድትቆዩ ማለት ነው። ከዛ እያንዳንዱን ሲጨርስ ክሌም ያደርጋል። ለምሳሌ እችንን 60ኛው ደቂቃ ላይ ሲደርስ 1 ሰዓት ስትቆዩ ክሌም ብሎ ያመጣችኋል። ክሌም ትምታላችሁ። መልሳችሁ ደግሞ አሁንም አንዱን እነዚህ ጎ ብላችሁ ትሄዳላችሁ። እንደዛ እያላችሁ ነው የምትጨርሱ። ያለበለዚያም እዛው ተቀምጣችሁም ይጨርሳልኝ ሙሉ የ3 ሰዓት ይጨርስላችኋል። አንዴ የመጣችሁ ክሌም ታረጉታላችሁ ማለት ነው። ግን ይሄንን ክሌም ካላችሁት በኋላ ደንደን ስለሚል ወደ ላይቡ መሄድ አትችሉም። ወይ ደግሞ እታች ያሉ እነዚህን ተጭናችሁ ነው ወደ ላይቭ ልትሄዱ የምትችሉ። አብዛኛዎችን ደግሞ ወደ ሩማችሁ የሚወስዳችሁ አይደሉም፣ ወደ ላይቭ ሩማችሁ የሚወስዷችሁ አይደሉም። እና ስለዚህ ባጭሩ ምንድነው የምታደርጉ? እዚህ ጋር ሆም የሚለውን ተጫኑና እዚች ጋር ትታያለች፣ እሷን ተጫናላችሁ። ከዛ ቀጥታ ወደዚህ ይዟችሁ መጣል ማለት ነው። እሺ ባክ እንበለው። ሁለተኛው ደግሞ እንዴት ነው ሩማችሁ ወንበሩ የምትጨምሩት እና የምትቀንሱት ወይም ኤክስፓንድ እና የምትቀንሱት ከየት ጋር ነው የሚለው ነው። እሱ ደግሞ ከየት ጋር ትሄዳላችሁ መሰል? ታች ላይ ኮርነር አለች እዚህ ጋር እችንን ሩም ሴት የሚላላ እሱን ተጫናላችሁ። ከዛ እንደዚህ ይመጣል። ከታች ሩም ሞድ የሚላል እና 9 ሴት ነው የኔ እንዳያችሁት። አሁን ወደ 16 ሴት ልቀይረው። እዚህ ላይ 16 ሴት አድርጉት። በቃ 16 ሴት ሆነ ማለት ነው። ሁለተኛው ይሄ ነው። እዚህ ጋር መጫን አለበት። እንደዚህ ካልተጫናችሁ አይቆጥርም። ወደ ሩማችሁ ገብታችሁ እዚህ ጋር ካልተጫናችሁ እንትን አይለምሽ። እሱንን መጫናችሁ እንዳትረሱ። ሶስተኛው ደግሞ ሚኒማይዝ ስታደርጉ ነው። ሚኒማይዝ ስታደርጉ እንዲባክ አትበሉት፣ ይጠፋል። በቃ ጠፋ። እናንተ እንትን ሰው ምንድነው የምታደርጉ? ሚኒማይዝ ስታደርጉ እዚህ ላይ ያለችው አለች አይደል? ከላይ እሷንን ማለት ነው። አሁንም ኮርነሯ ዳብል ኮርነሯ ማለት ነው። እቺ እንደዚህ ትጫኑና እዛ ይሄው መጣ እንጂ ባንዴ ባክ ብትሉትኝ እንደዚህ ባክ ብለው አሁን ይጠፋል ማለት ነው። ስለዚህ ባክ አትበሉ ማለት ነው። ሶስተኛ ይሄው የመጨረሻ አራተኛ ደግሞ እንዴት ነው ቤታችሁን የምትቆልፉት ነው። እዚህ ጋር ለምሳሌ የሆነ ፓስወርድ ነው እንደዚህ ብዬ ጽፌ ኮንፊርም ብለው ማንም መግባት አይችልም ማለት ነው። ያን ፓስወርድ ሰጣችሁት ነው የሚገባው ወደ ሴት ፓስወርድ ወደ ሆማችሁ ወደ ቤታችሁ ለመግባት ማለት ነው። ያው እንደዛ አይመከርም። ግን ብዙ ልጅ ያላችሁ ልጆች ሌላ ሰው የሚረብሻችሁ ከሆነ ሆሙ ሎክ ማድረግ ትችላላችሁ እንዳይገባ ሌላው ሰው። ወይም ደግሞ ኮድ ሰጣችሁት ለልጆቻችሁ ቻት ላይ ቻት አድርጋችሁ ኮድ ሰጣችኋቸው ነው መግባት የሚችሉት። ቴክስት ላይ ካሳወቃችኋቸው በኋላ እንደዛ። ሌላ ፕላትፎርም ላይ አብዛኛውን ኢትዮጵያ ውስጥ ትሬንድ ከሆኑት ፕላትፎርሞች እንደዚህ አይነት ነገር አልተለመደም። ማለት ሎክ ማድረግ ሩሙን እንደዛ ያለ አይመስለኝም። ፖፖም ጎሎም እንደዛም የለም። እና እንደዛ ነው የምታረጉት። ሰላም ለእናንተ ይሁን። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ደህና